ብዙ ጓደኛ አለማብዛት፣ ጓደኛችሁንም ባህሪውን ማወቅ፣ ሴትም ትሁን ጓደኛሽን ባህሪዋን ማወቅ። እኔ ጥሩ ነገር ሲኖረኝ ምንድነው ስሜቷ? ሳገኝ እንዴት ነው ስሜቷ? የዛሬ 27 ዓመት የዛሬ 30 ዓመት ጓደኞቻችን አብረው ሊኖሩ ይችላሉ። 10 ዓመትም 5 ዓመትም ጓደኛ ልንይዝ እንችላለን። የሰፈር ጓደኞቻችሁ፣ የቤተ ክርስቲያን ጓደኞቻችሁ ግን ልክ ገንዘብ ስታገኙ ለእናንተ ያላቸው ስሜት ምን አይነት ነው? ስትረዷቸውስ የምን ስሜት የሚሰማቸው? እናንተ እንለግሳችሁ እንርዳችሁ ብላችሁ ሳይሆን እንደ ጓደኛ ለፍቅር ብላችሁ የምታደርጉላቸው ነገር እነሱ እንዴት ነው የሚያዩት? ምን አይነት አመለካከት አላቸው? ስታገኙ ይቀናሉ? ለእናንተስ ያላቸው እስከ ጥግ ድረስ ታማኝነታቸው እንዴት ነው? ይህን ቼክ ማድረግ ነው። ከዛ በኋላ ማሸሽ፣ ማራቅ፣ ብልግናቸውን ራሳቸው ተሸክመው እንዲኖሩ ማድረግ፣ በቃ ችግራቸውን እንዲያውቁ ማድረግ፣ አያስፈልግም ብሎ መራቅ። ከዛ ጓደኛ የሚያስካልባቸው ያል ትይዛላችሁ። ካልሆነ ግን ጓደኛችሁ መጽሐፍ ቅዱስ፣ ቤተክርስቲያን፣ ቤተሰባችሁና አንድ ለአንድ ራሳችሁ ናችሁ። በቃ ጓደኛችሁ ይሄ ነው የሚሻለው። ካገባችሁ ፍቅረኛችሁ፣ ከወለዳችሁ ልጆቻችሁ፣ ጓደኞቻችሁ፣ ቤተሰብ። ከዚህ ውጪ ብዙም በጣም የጠለቀ ከዘመድ የባሰ ከዝምድና ከስጋ ዝምድና የባሰ እኮ በጣም የጠለቀ ጓደኝነትም አለ። ግን ሲበዛ በጣም መጥፎ ነው። ለምን ሲባል ሰውየው መልካም ቢሆንም ሴትዮዋ መልካም ብትሆን ጓደኛችሁ ውስጣቸው ያለ መንፈስ ግን የእናንተን ማንነት አይወደውም። ለምን ረዳኸው፣ ለምን ረዳሃት ብሎ ይመቀኝባቸዋል። ለምን አገዝካት ይላል። ለምን እሷ እኔ እንድትጎዳ ልጅ እንዳይኖረው እንዲቆረቁዙ ቤት እንዳይኖረው ወይም ደግሞ እንደዚህ አይነት ህይወት እንዲኖር አድርጌ ነው የሰራሁት። አንተ ማን ቤት ስለሆንክ ነው መተህ እሱን እንደዚህ የምታገዘው የምትረዳው ብሎ ያልተጠበቀ ነገር በጣም ከባድ የሆነ መጥፎ ነገር ውስጥ ገብቶ ያ ሰው የእናንተ ከዳተኛው ጓደኛችሁ ሆኖ የስንት ዓመት ጓደኛ እንዴት እንደዚህ እኔን ያደርገኛል ብላችሁ እስክትሉ ድረስ እናንተን መልሶ ያስቀይማችኋል። ለምን? እነሱ ውስጥ ያለው መንፈስ እናንተን አይወዳችሁ። ስላገዛችሁት፣ ስለረዳችሁት ወይም ስለረዳችኋት ማለት ነው። እንደዚህ ምቀኛ ይሆኑባችኋል። እነሱ ውስጥ ያለው መንፈስ ይመቀኝባችኋል ማለት ነው። አብረዋችሁ ከእናንተ ጋር አብረው የሚሰሩ ሰዎች መልሰው ምቀኛ ይሆኑባችኋል። ለምን? እነሱን በጥሩ አይን ስታዩዋቸው፣ ስትወዷቸው ወይም ደግሞ ስታቀርቧቸው ሰው እንዲቀርባቸው ስለማይፈልግ ብቸኛ እንዲሆኑ፣ ዝምተኛ እንዲሆኑ፣ ጨዋ መስለው ጸጥ ብለው እንዲኖሩ ስለሚፈልግ ሰው ሲያቀርባቸው ሊያልፍላቸው ሲል ሊያገቡ ሲሉ የሆነ ነገር ሲሉ ይመቀኝባቸዋል። ከዛ ከእናንተ ጋር ያጣለዋል ወይም ያጣላታል ማለት ነው። ይህ ነው ጥንቃቄ ማድረግ ያለባችሁ እና እግዚአብሔር ሁላችንንም ልቦና ይስጠን።